ሰላም ለሁላችሁ ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ በጣም ወደ አንድ ትልቅ ሰማያዊ ታሪክ ውስጥ ነው የምንገባው። የታሪክ ዓለማችን ለምን አሁን ባለችበት ሁኔታ ላይ እንደምትገኝ በደንብ አድርጎ የሚያብራራ ነው። አዎ፣ የፍጥረትን መሰረታዊ ዓላማ እና የሰው ልጅ እንዴት እንደወደቀ እንመለከታለን። እንግዲህ ነገሩን ሁሉ የሚጀምረው ከአንድ ትልቅ ጥያቄ ነው። የትንታኛችን መነሻ እሱ ነው። እግዚአብሔር አዳምን ለምን ፈጠረው? እውነት ለመናገር ይህ ሁሉንም ነገር የሚያንቀሳቅስ ማዕከላዊ ነጥብ ነው። መልሱ ደግሞ ከምንገምተው በላይ እጅግ በጣም ጥልቅ ነው። እሺ፣ ወደ ታሪኩ የመጀመሪያ ክፍል እንግባ። እንግዲህ የሰው ልጅ የተፈጠረበት ሁለት መሰረታዊ ምክንያቶች አሉ። እነዚህ ምክንያቶች ደግሞ በጣም የተሳሰሩ ናቸው። የአንድ ትልቅ ሰማያዊ ዕቅድ አካል ናቸው ማለት ነው። እና ምንጩ እንደሚነግረን እግዚአብሔር የመጀመሪያውን አዳም ሲፈጥር ሁለት ዋና ዋና ዓላማዎች ነበሩት። አንደኛው የፍቅር ትእዛዝ፣ እውነትም በፍጥሯን ሊጠበቅ የሚጭን ነገር መሆኑን ለማሳየት ነበር። ሁለተኛው ደግሞ ለመጨረሻው አዳም መንገድ ማዘጋጀት። አሁን እዚህ ላይ ነው ነገሩ በጣም የሚገርመው ነው። ይህ የእግዚአብሔር ዕቅድ ወዲያውኑ እንዴት ፈተና እንደገጠመውና አንድ ትልቅ ሰማያዊ ግጭት እንዴት እንደተነሳ እናያለን። እንግዲህ የሰይጣን ዋና ክርክር ይሄ ነበር። ፍጡራን የፍቅርን ትእዛዝ መጠበቅ አይችሉም። በሌላ አባባል የእግዚአብሔር መሰረታዊ ሕግ ፍትሐዊ አይደለም እያለ ነው። ለምን? ምክንያቱም ፍጡራን ሊጠብቁት አይችሉም። ይህ ክስ የእግዚአብሔርን የአገዛዝ መሰረት ራሱን የሚፈታተን ነበር። ይሄ እንግዲህ ዋናውን የሕግ ክርክር ቁልጭ አድርጎ ያሳያል። እስኪ አስቡት፣ ሰይጣን ትክክል ከሆነ ማለትም ትእዛዙን መጠበቅ አይቻል ከሆነ ያ ትእዛዝ የፍርድ መሰረት ሊሆን አይችልም ማለት ነው አይደል? ምክንያቱም ሊጠበቅ ማይቻልን ሕግ መጣስ በራሱ ኃጢአት ሊሆን አይችልም። እና ወሳኙ ነጥብ ይሄ ነው። አዳም የተፈጠረው በዚህ ሰማያዊ ክርክር ውስጥ የእግዚአብሔር ዋና ሕያው ማስረጃ እንዲሆን ነው። ተልእኮው ግልጽ ነበር፤ ትእዛዙን በመጠበቅ የሰይጣንን ክስ ውድቅ ማድረግ። ከእርሱ ይጠበቅ የነበረው ይሄ ነበር። እሺ፣ አሁን ወደ ወሳኙ ምዕራፍ እንሂድ። ይህ መጀመሪያው ምስክር፣ መጀመሪያው ማስረጃ በፈተና ውስጥ ሲያልፍ ምን እንደገጠመው መልከት። ነገሮቹ እንደታሰበው አልሄዱም። ጉዳዩ ይሄ ነው። አዳም በሔዋን በኩል የመጣበትን ፈተና ማቋቋም አልቻለም። ለእግዚአብሔር ሊኖረው ከሚገባው ፍቅር ይልቅ ለሔዋን የነበረው ፍቅር በለጠበት። እናም ያ ምርጫው የውድቀቱን መሰረት ሆነ። እና በዚህ ሰማያዊ የሕግ ሥርዓት ውስጥ መርሁ ግልጽ ነው። ለማንኛውም ለምትታዘዘው ነገር አገልጋይ ወይም ባሪያ ትሆናለህ። ስለዚህ የአዳም ውድቀት ያስከተለው ቀጥተኛ ውጤት የኃጢአት ባሪያ መሆኑ ነበር። ይህ ጥቅስ አዳም እንዴት ወደ ባርነት እንደወደቀ የሚያስረዳውን መሠረታዊ መርህ በትክክል ያስቀምጧል። መርሁ ነው፣ የተሸነፈው ለአሸናፊው ይገዛል። እንግዲህ የእግዚአብሔር ምስክር ካወደቀ በኋላ ዓለም ሙሉ በሙሉ በተለየ ሕግ ስር ወደቀች። አዲስ ስልጣን፣ አዲስ የአገዛዝ ሥርዓት ተቋቋመ። ምንጩ እንደሚገልጸው የዓለም ስልጣን ለሰይጣን ተሰጠ። ሰይጣን በዓለም ላይ የበላይነትን አገኘ። ይህ የሆነው በአዳም ውድቀት ምክንያት ያ ስልጣን ወደ እርሱ ስለተላለፈ ነው። ይህ ስልጣን ወደ ሰይጣን ሲተላለፍ የፍቅር ሕግ በኃይል ሕግ ተተካ። ዓለም በቃ የጉልበተኛው በሕይወት መትረፍ መድረክ ሆነች። ጠንካራው ደካማውን የሚበላበት ስርዓት ሆነ ማለት ነው። እና ይህ ጉልበት ይፈረዳል የሚለው ስርዓት በፍጥረት ውስጥ ላለው መከራና ስቃይ ሁሉ ምንጭ ነው። ደካሞች ሁልጊዜ የሚጨቆንበት ስርዓት ለሆነ፣ ይህ ደግሞ ወደ ውድቀቱ የመጨረሻ ውጤት ያደርሰናል። ይህም ሞት ነው። ለሰው ልጅ ሞት መጣ። ሞት ማለት ከእግዚአብሔር ሕይወት መለየት ማለት ነው። መጨረሻውም ሰውነት ወደ አፈር መመለስ ነው። ነገር ግን ታሪኩ እዚህ ላይ አያበቃም በፍጹም። አሁን ወደ መጀመሪያው ዕቅድ እንመለስና ወደ መጨረሻው መፍትሄ የሚወስደውን መንገድ እንይ።
እዚህ ጋ ነው እንግዲህ ከእግዚአብሔር የመጀመሪያ እቅድ ሁለተኛው ክፍል ጋር እንደገና የምንገናኘው። መፍትሄው የሚመጣው በመጨረሻው አዳም በኩል ነው። እዚህ ላይ የቀረቡትን ሁለት ፍጹም ተቃራኒ አገዛዝ አይነቶች በግልጽ ማየት እንችላለን። በአንድ በኩል በኃይልና በትግል ላይ የተመሰረተ የሰይጣን መንግስት አለ። በሌላ በኩል ደግሞ በፍቅርና በመስጠት ላይ የተመሰረተው የእግዚአብሔር መንግስት። ይህ እንግዲህ ምንጩ እንደሚለው ፍጥረትን ወደ ነበረበት ለመመለስ እና ለማጠናቀቅ ያለውን ሂደት ነው የሚያሳየው። ሂደቱ ኃጢአትን ከስሩ መቁረጥን ይጨምራል። እናም ይሄ ኃይለኛ ጥቅስ የዚህ የመጨረሻ መፍትሄ ዋና ግብ ምን እንደሆነ በደንብ ያሳያል። ግቡ ሞትን ጨምሮ ሁሉንም ጠላቶች ማጥፋት ነው። እናም የዛሬውን ትንታኔያችን በአንድ ትልቅ አስገራሚ ጥያቄ እንጨርሳለን። የተጠናቀቀው ከመከራና ከስቃይ ሙሉ በሙሉ የጸዳው ፍጥረት ምን ሊመስል ይችላል? እንግዲህ ይሄ ታሪክ ስለ ዓለማችን ሁኔታ ያቀርበው ጥልቅ እይታ ይህንን ይመስላል።